እንኳን ወደ ቴክ ተማሪ ቻናል በሰላም መጣችሁ። ደጁ እባላለሁ። ላለፉት 5 ዓመታት ቴክኖሎጂ ላይ ስራ ቆይቻለሁ። ይህ ቻናል ቴክኖሎጂን በቀላሉና በተግባር አድርገን እንድንማማርበት ታስቦ የተከፈተ ቻናል ነው። በዛሬው የቴክ ተማሪ ቻናል ቪዲዮአችን እንደሚታወቀው ከቅርብ ጊዜ ወደዚህ ከፋይዳ መታወቂያ ጋር ተያይዞ የተለያዩ እንቅስቃሴዎችን እያየን ነው። ፋይዳ መታወቂያ ወይ ደግሞ የዲጂታል መታወቂያችን ከቀበሌው መታወቂያችን የሚለዩበት ዝርዝር ነገሮች እንዳሉት ሁላችንም እናውቃለን። የቀበሌው መታወቂያችን አሁን በቅርቡ ደግሞ አንዳንድ ቦታዎች ላይ ተለጥፎ እንደምታዩት ምንም ጥቅም የሌለው በሚመስል መልኩ ኦልሞስት የዲጂታል መታወቂያውን ወይ ደግሞ ፋይዳ መታወቂያችንን ፑሽ እያደረገ ይገኛል መንግስት። በተለያዩ የአገልግሎት መስጫ ቦታዎች ላይ ስንገባ የፋይዳ መታወቂያ እንደ ፈርስት ሪኳየርመንት ተቀምጦ ይገኛል። ለምሳሌ ባንክ ላይ የባንክ አካውንት ለመክፈት እንዲሁም ደግሞ የባንክ ሰርቪሶችን ለማግኘት ዲጂታል አይዲያችን ወይ ደግሞ ፋይዳ መታወቂያችን ግዴታ ሆኖ ነው የምናገኘው። ሌላው ቴሌ ላይ እንደዛው ሲም ካርድ ለማውጣት እንዲሁም ደግሞ ከሲም ጋር ተገናኝቶ የተለያዩ የቴሌ ሰርቪሶችንም ለማግኘት የፋይዳ መታወቂያችን ሪኳየርመንት ነው ማለት ነው። እንዲሁም ተማሪዎች የኢንትራንስ ወይ ደግሞ ከትምህርት ቤት ጋር የተያያዙ ፈተናዎችን እንደ ሪኳየርመንት እሱን ካልያዝን መፈተን እንደማንችል ኦልሞስት ካለፈው ጊዜያችን እያየን ነውና ይህንን የመሳሰሉ የተለያዩ አገልግሎቶችን ለማግኘት የፋይዳ መታወቂያችን እንደ ግዴታ ተደርጎ እየተወሰደ ይገኛል። ስለዚህ ይህንን የፋይዳ መታወቂያ ከመነሻው ጀምሮ የምናወጣበት ፕሮሰስ ኦልሞስት አብዛኛው ሰው ያውቀዋል ብዬ አስባለሁ። ባንኮች ላይ፣ ቴሌ ላይ እንዲሁም ደግሞ በየሆነ ቦታ ቁጭ እያሉ የፋይዳ መታወቂያ እናወጣለን የሚሉ የመንግስት አካላት በመንግስት የተመደቡ አሉ። እዛ ፕሮሰስ ማድረግ እንችላለን ማናችንም። ግን በግላችን ቤት ውስጥ ባለ ማቴሪያል ወይ ደግሞ ዲቫይሶችን ተጠቅመን ይህንን መታወቂያ ማዘዝ አንችልም። ለምን? የእጅ አሻራችን ስለሚፈለግ፣ የጣት አሻራዎቻችን ስለሚፈለጉ ወይ ደግሞ ስለሚወሰዱ በዛ አማካኝነት የጣት አሻራ የሚወስድ ዲቫይስ በግላችን ቤት ውስጥ ማንም ሰው የለውም እንደምታውቁት። ስለዚህ መንግስት ነው በራሱ ዲቫይሶች በመደባቸው ሰዎች የጣት አሻራ እንዲሁም ደግሞ የሚያስፈልጉትን ሴንሲቲቭ የሆኑ ኢንፎርሜሽኖች ወይ ደግሞ ዴታዎች የሚወስደው ማለት ነው። ስለዚህ በዛ አማካኝነት ቤታችን ሆነን ወይ በስልካችን ወይ በላፕቶፕ የሪኩዌስት ፕሮሰሱን ማድረግ አንችልም። ካዘዝን በኋላ ግን ምናልባት መታወቂያችን ቢሰበር፣ የተሰጠን የዲጂታል አይዲ ቢሰበር፣ ፋይዳ መታወቂያችን ማለት ነው ቢሰበር፣ ቢጠፋብን ወይ ደግሞ የስም ስህተት ቢኖር ይህንን ለማረም ድጋሚ ለማዘዝ የጠፋውንም ድጋሚ ለማግኘት ለማዘዝ ቤታችን ሆነን ባለን ዲቫይስ ማዘዝ እንችላለን። ኦልሬዲ ከአሻራችን ጋር ተያይዞ ያለው ኢንፎርሜሽን ዴታችን አሻራችን ተሰጥቶ ስላለ መጀመሪያ በአግባቡ ትክክለኛው ቦታ ስለሆነ ያዘዝ ነው። ከጠፋብን ከተሰበረብን ወይ ደግሞ የስም ስህተት ካለ እነኝን ርማቶች ለማረም ራሳችን ከቤታችን ሆነን ማዘዝ እንችላለን። ስለዚህ ይህንን እርማት ወይ ደግሞ ይህንን ድጋሚ የማውጣት ፕሮሰስ ነው ከኔ ጋር ዛሬ የምናየው። በስልክም በላፕቶፕም ወይ ደግሞ በታብሌትም ሆነ በማንኛውም አይነት ጎግል ክሮምን ወይ ደግሞ ሳፋሪን ማንኛውንም የሰርች ኢንጂን ራን ሊያደርግ በሚችል ዲቫይስ ጠቅላላ ይህንን ፕሮሰስ ማድረግ እንችላለን። እሱኑ ፕሮሰስ ነው ማለት ነው ቀጥታ ገብቼ ማሳያችሁ። እንዲያውም አብዛኞቻችን ስልክ ላይ ስለሆነ የምንሆነው ወይ ደግሞ ስልክ ስለሆነ ሁሉም ጋር አቬይላብል የሆነ ነገር ስልክ ስለሆነ በስልክ ይሆናል ማለት ነው ፕሮሰሱን የምናየው። ወደ ፕሮሰሱ እንገባለን። አሁን በቀጥታ ብራውዘራችን ላይ እንገባለን። እንደ ብራውዘር ክሮምን እንጠቀማለን። እናንተ ደግሞ ባላችሁበት የምትጠቀሙትን ሳፋሪንም ቢሆን እንዲሁም ደግሞ ኢንተርኔት ኤክስፕሎረርንም ቢሆን ወይ ደግሞ ሌላም ብራውዘር ብትጠቀሙ እንደ ዲቫይሳችሁ ምንም ችግር የለውም። እኔ ክሮም እንጠቀማለሁ። ክሮም ይሄውና እሱን ክሊክ አድርጌ ይገባለሁ። እዚህ ጋር ሰርች ባሩ ላይ እንደምታዩት ሰርች ባሩ ላይ ኢቲ የማይነስ ምልክቷን አይዲ #help ያው ሪኮመንድ እያደረገኝ ነው ለመጻፍ ስሞክር ማለት ነው። እንዲህ ብለን እንገባና
ይህንን ክሊክ አደርጋለሁ። እንደምታዩት ፊት ለፊት ላይ ናሽናል አይዲ ሆም ብሎ የመጣልኛል። እዚህ ጋር ደግሞ id.gov.it የሚል አለ። ከታችም እንደዛው ናሽናል id.gov.it የሚል አለ። የመጀመሪያውን ክሊክ አደርጋለሁ። የመጀመሪያውን ክሊክ ሳደርግ እንደዚህ አይነት ዩዘር ኢንተርፌስ ወይ ደግሞ እንደዚህ አይነት ፊቸር ይመጣልኛል ፊት ለፊት ላይ። እዚህ ጋር ደግሞ ኤስኤምኤስ ሪሴንድ ይላል፣ ከዛን አፕዴት ይላል፣ ከዛን ኮል ሴንተር ይላል። እኔ የመሀለኛውን አፕዴት የሚለውን ነው የምፈልገው። እዚህ ላይ ነው የምፈልገው ነገር ማገኘው። እሱን ክሊክ አደርጋለሁ። አፕዴት የሚለውን ክሊክ ሳደርግ እንደዚህ አይነት ዊንዶ ወይ ደግሞ እንደዚህ አይነት ኢንተርፌስ መጣልኝ። ከላይ እንደምታዩት ፋይዳ ኦንላይን ከስተመር ሰፖርት እንዲሁም ደግሞ ከታች ፋይዳ አፕዴትስ አቬይላብል የሚል መጥቶልኛል። እዚህ ጋር አፕዴት ናው የሚለውን ክሊክ አደርጋለሁ። አፕዴት ናው የሚለውን ክሊክ ሳደርግ ደግሞ እንደዚህ አይነት ዊንዶ ከፍቶልኛል። እንደገና እንደምታዩት ዌልካም ቱ ደ ፋይዳ ሬዚደንት ፖርታል የሚል ጽሁፍ መጥቷል። እሱ ጋር ያሉትን ዝቅ እያልኩ ሲሄድ እዚህ ጋር እንደምታዩት ሎጊን የሚል ጽሁፍ አለ። ከሱ በታች ደግሞ ሎጊን ብሎ ፕሊዝ ኢንተር ዩር FCN ኦር FAN ነምበር ይለኛል። ጽሁፉን ማስገቢያው ክሊካብሉ ላይ ደግሞ ኢንተር 16 ካራክተር FCN ሃሽ ወይ ደግሞ ኦር FAN ነምበር ይለኛል። እሱን በቀጥታ ከዚህ በፊት የፋይዳ መታወቂያችንን ስናወጣ ፕሮሰሱ ላይ ልክ አሻራችንን ወስደው መዝገባችንን ተመዝግበን ስማችንን ተመዝግበን አሻራችንን ወስደው ኮድ ይገባላችኋል ብለውን የገባልን 2 ቁጥር አለ፣ FIN እና FAN የሚሉ ማለት ነው። እነሱ FIN እና FAN የሚሉት ዲጂቶች ወይ ደግሞ የሚሉት ኮዶች የፋይዳ ቁጥራችን ጋር ተያይዞ ሌላ አዲስ አይላክም። ሁሌ አንዴ ስለተመዘገብን ያኔ መታወቂያውን ስናወጣ የተላከውን ቴክስት ገብተን እናይና 2 ዲጂቶች አሉ ማለት ነው። FIN እና FAN የሚሉት የተላኩልን ኮዶችን ገብተን እናወጣለን። ዜን ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ስለዚህ እሱን ኮፒ አድርጌ ይዝና አመጣና እዚህ ክፍት ቦታዋ ላይ ኢንተር 16 ካራክተር FCN ወይ ደግሞ FAN ነምበር የሚለው ጋር ፔስት አድርግና እንደምታዩት ፔስት አደርጋለሁ። 16 ዲጂት ነው እንደምታዩት፣ ሚስ ማድረግ የለብንም። ቀጥታ ከዛ ነው ሪመምበር አድርጎ እንደ አዲስ ፕሮሰሱን ከመጀመሪያ አይደለም የሚጀምረው ማለት ነው። ስለዚህ ይሄ የFAN ኮድ ያለበትን ስም ማን እንደሆነ ያውቀዋል። ያንን ያወጣና የሚስተካከለውንም እዛ ላይ ልክ ይህን ስናስገባ ስሙና ዲቴይሉ ይወጣል ማለት ነው። እንደምታዩት 16 ዲጂት ነው። ፕሮሲድ እለዋለሁ ማለት ነው። ከፔስት ካረኩኝ በኋላ ፕሮሲድ የሚለው እዚህ ጋር ያው ከታች በኩል ያለው ነው። ክሊክ አደርጋለሁ። እሱን ኦልሬዲ እየገባ ነው። አሁን እንደምታዩት ፕሊስ ኢንተር OTP ይለኛል አይደለ? ፕሊስ ኢንተር OTP ብሎ ያው ዋን ታይም ፓስወርድ ነው። ኦ ማለት 1 ቲ ታይም ፒ ፓስወርድ ነው። ለአንድ ጊዜ የሚያገለግልህን የተላከልህን አሁን የተላከልህን ፓስወርድ ያስገባ ነው የሚለኝ። ያ የተላከው ፓስወርድ ደግሞ
ልክ ይሄንን የፋይዳ FAN ኮድ ሳስገባ በሱ ስምና በሱ ስልክ የተመዘገበውን ሪመምበር አድርጎ ነው በዛ ነው የሚልከው ማለት ነው። ያኔ ባስመዘገብነው ስልክ ነው። ስለዚህ የዛኔ ያስመዘገብንበትን ስልክ አሁን ቴክስቱን ያወጣንበት ማለት ነው። እሱ ውስጥ ቴክስት ይላካል። ያንን ገብተን አምጥተን እዚህ ጋር ፔስት እናደርጋለን ማለት ነው። አሁን በዛ ቁጥር በተላከው በተመዘገበው ስልክ ኦልሬዲ ዋን ታይም ፓስወርድ ወይ ደግሞ የአንድ ጊዜ የይለፍ ቃል ወይ ደግሞ የአንድ ጊዜ ፓስወርድ ተልኮልናል። ዋን ታይም ፓስወርዳችንን ፔስት እናደርጋለን። ቬሪፋይ ብየዋለው ይገባል ማለት ነው። ሎድ እያደረገ ነው። ቬሪፋይ ብየው እየጠበቁት ነው። የስ አሁን በቀጥታ ወደ ውስጥ ገብቷል ማለት ነው። እዚህ ውስጥ ማድረግ የምንፈልጋቸውን ሰርቪሶች እዚህ ውስጥ ነው የምናገኛቸው ማለት ነው። ከላይ እንደምታዩት ሆም ይላል። እዚህ ጋር ሆም አለ። ዜን አፕዴት ዲሞግራፊክ ዳታ ይላል። ኮሬክት ዲሞግራፊክ ዳታ ይላል። ወደታች ዝቅ ስንል ትራክ ሪኩዌስት ስታተስ፣ ሎክ አንድ ሎክ አውተንቲኬሽን ታይፕስ፣ ዳውንሎድ ፕሪንተብል ክሬዴንሺያል፣ ክሬት ቨርቹዋል አይዲ፣ ሪቮክ ቨርቹዋል አይዲ እያለ ይቀጥላል ማለት ነው። ስለዚህ እኛ የምንፈልገው ሁለተኛውን ክሊክ አድርገን እንገባለን። ይህንን ኮሬክሽን የምንፈልገው አሁን እኛ ኮሬክት ለማድረግ ስለሆነ ስማችንን ቀጥታ ክሊክ አድርጋለሁ። ክሊክ ሳደርግ ኮሬክት ዲሞግራፊክ ዴታ ይለኛል። ወደ ውስጥ ገባለሁ። እንግዲህ ከስተምራችን እንደምታዩት በዚህ መልኩ ነው ውስጥ ላይ ያለው የገባው ዳታ። ሁሉም ነገር ትክክል ነው። የምናስተካክለው ስሟን ነው። እዚህ ጋር ፎቶ፣ ስም፣ FIN ነምበር ቬሪፋይድ ይላል እንደምታዩት። በቀጥታ እንገባና ስሙ ጋር እንሄዳለን። ዲሞግራፊክ ዳታ የሚለው ጋር ማለት ነው። እዚህ ላይ እሱን ክሊክ እናደርጋለን። ኤዲት የሚለውን እዚህ ጋር ያለውን እሱን ክሊክ በማድረግ ከታች ያሉትን ማስተካከል እንችላለን ማለት ነው። ኤዲት የሚለውን ክሊክ አደርጋለሁ። እዚህ ጋር እንደምታዩት ስሟ ላይ ሁሉም ትክክል ነው። ትዝታ ነው የሚለው። እዚሽ ጋር ቲ እና ዜድ መሃል አይ ይቀረዋል። ይህንን አይ ነው ማለት ነው ማስገባት የፈለጉት። ይህንን አስገብቻለሁ። ስሙ አሁን ተስተካክሏል ማለት ነው። ኤዲት የሚለውን አስተካክዬ ድጋሚ ነካዋለሁ። እንደምታዩት ሴሌክት እንደተደረገ ነው ያለው። ይሄኛው ኤዲት ከታች ያለው ምንም ሴሌክት የተደረገ ነገር የለውም። በቀጥታ ሴሌክት ያደረኩትን መልሼ ክሊክ ሳደርገው ኤዲቱ ጠፋ ማለት ነው። ስሙ ግን ተስተካክሏል ማለት ነው እንደምታዩት። ስለዚህ አይን ጨምሬባታለሁ። ወደ ታች መጣና ሰብሚት ቼንጅ የሚለውን ክሊክ አደርጋለሁ ማለት ነው። ስለዚህ እሱን ክሊክ አደረኩኝ። አር ዩ ሹር ዩ ዋንት ቱ ሜክ ዚስ ቼንጅስ you will not be able to request another change until the current one is processed ይለኛል። ይህንን አድርገህ እስከምትጨርስ ድረስ አዲሽናል ሌላ ኮሬክሽን የሚፈልግ ነገር ማድረግ አትችልም። ይሄ መስተካከል አለበት መጀመሪያ ነው። ይህን ሳይስተካከል ሌላ ኮሬክሽን መጠየቅ አትችልም ነው የሚለኝ። ሰብሚት ልበለው። ሰብሚት ብየዋለሁ። ሰብሚቲንግ እያለኝ ነው። ሰክሰስ ይለኛል። ዩ ሪኩዌስት ሰብሚሽን ወዝ ሰክሰስፉል እያለኝ ነው እንደምታዩት። ይሄ የሪኩዌስታችንን በተሳካ መልኩ እንደጠየቅን ማሳያ ቴክስት ነው ማለት ነው። ይህንን ጋር ከደረስን ኦልሬዲ ጨርሰናል። ከዚህ በኋላ የሚሆነውን ቴክስት ኦር የሚላኩ ሜሴጆች ኦር ደግሞ ስልክ ኤኒ ምላሽ ከተቋሙ ነው የምንጠብቀው ማለት ነው። ይህንን ስክሪንሾት ላድርግና ለመረጃም እንዲሆነኝ ይዛለሁ። ዜን ክሎዝ ለዋለሁ። እንግዲህ እንዳያችሁት የተሳሳትነውን ነገር መልሶ ለማስተካከል በፋይዳ መታወቂያችን ላይ በጣም ሲምፕል የሆነ ፕሮሰስ፣ በጣም ሲምፕል የሆነ አካሄድ
ማናችንም ልናደርገው በምንችል መልኩ ቅልል ባለ መልኩ ነው ያቀረብኩላችሁ። ሁላችሁም እዚህ ጋር ያየነውን ነገር ጠቅላላ ገብታችሁ ሞክሩት። በተለይ ስህተት የተፈጠረባችሁ ልጆች ወይ ደግሞ የተፈጠረባቸው ጓደኞች ያሏችሁ፣ ቤተሰብ ያላችሁ ልጆች ኤኒ ኩዌስችን ከዚህ ጋር ተያይዞ ያልገባችሁ ነገር ወይ ደግሞ ፕሮሰሱ ላይ ስትሰሩበት ስትሄዱበት የገጠማችሁ ስህተት ኖሮ አላሳልፍ ካላችሁ ወይ ደግሞ እገዛ የሚፈልግ ነገር ከገጠማችሁ በውስጥ መስመር ጻፉልኝ ወይ ደግሞ ኮሜንት አድርጉልኝ። እዛ ላይ በቀጥታ ሰፖርት አደርጋችኋለሁ ማለት ነው፣ ሳይውል ሳያድር። ኤኒ ሰፖርት ከፈለጋችሁ ሪሌትድ የሆነ አሁን ያወራነውን ነገር በምትሞክሩበት ሰዓት፣ በምታስተካክሉበት ሰዓት ችግር ከገጠማችሁ ወይ ደግሞ አላልፍም የሚል ስቴፕ ከገጠማችሁ ሰፖርት አደርጋችኋለሁ። እንግዲህ ዛሬው ቪዲዮአችን ያያችሁትን ይመስል ነበረ። ጠቃሚ ቪዲዮ ነው ብዬ አስባለሁ። ወዳችሁታል ብዬ አስባለሁ። ለሌሎች ሼር በማድረግ እንደዚህ አይነት ችግሮች ሲፈጠሩባቸው መፍትሄ ሁኑላቸው እያልኳችሁ ላይክ፣ ሼር፣ ኮሜንት እንዲሁም ደግሞ እንደዚህ አይነት ተመሳሳይ ቪዲዮዎች ሲሰሩ እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ነው።